በጣም ሊወዷችሁ በሚገባቸው ሰዎች ተከርታችሁ ታውቃላችሁ? ይህ ለየት ያለ ህልም ያለመ ልጅ ታሪክ ነው። ወንድሞቹ ሞቱን ያስመኛቸውን ህልም ያለመ፣ በ20 የብር ሳንቲሞች የተሸጠ፣ በሰንሰለት ወደ ባዕድ ሀገር የተጎተተ፣ በሐሰት በዘማዊት ሴት የተከሰሰ፣ ያለ ጥፋቱ ወደ እስር ቤት የተወረወረ እና ለዓመታት የተረሳ ልጅ። ነገር ግን ባሪያነቱ የመጨረሻ አልነበረም። እስር ቤቱም የመጨረሻ አልነበረም። ምክንያቱም ህልሞቹን የሰጠው አምላክ ፈጽሞ አልተወውምና። በጨለማ ውስጥ፣ በመጠባበቅ ውስጥ፣ በዝምታ ውስጥ ዓመታትን ቆየ። ነገር ግን ሁሉም ነገር ጊዜው ሲደርስ ተለወጠ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ምክንያቱም በታሪክ ውስጥ ከተጻፉት ከዝቅታ ወደ ከፍታ የተደረገ መውጣት መካከል አንዱንና ዋናውን ታያላችሁ። አሁን እንጀምር። በከነዓን ምድር ያዕቆብ የተባለ ሰው ይኖር ነበር። 12 ልጆች ነበሩት። ከመካከላቸው ግን አንዱን ከሌሎቹ ሁሉ አስበልጦ ይወደው ነበር። የራሔልን የበኩር ልጅ በጣም ከሚወዳት ሚስቱ የተወለደውን ዮሴፍን። ወንድሞቹ ሲለፉ እሱ ግን እንዲሰራ አይደረግም ነበር። ይባስ ብሎ ከሌሎቹ ሁሉ የተለየ ስጦታ ሰጠው። ብዙ ቀለማት ያለው ካባ፣ ለሀብታምና ለመኳንንት የሚስማማ ውብ ካባ ለዮሴፍ ሰጠው። ልጄ፣ ይህ ካባ ያንተ ነው። ልበሰውና የተለየህ መሆንህን እወቅ። የእናትህን መልክና የእኔን ልብ ይዘሃል። ወንድሞቹ ካባውን አዩ። ምን ማለት እንደሆነ ገባቸው። ከዚያን ቀን ጀምሮ ለዮሴፍ መልካም ቃል መናገር አቃታቸው። አንድ ሌሊት ዮሴፍ አንድ ህልም አየ። በእርሻ ውስጥ የስንዴ ነዶ አየ። የወንድሞቹ ነዶ ለእርሱ ነዶ ሲሰግዱ ተመለከተ። ሲነጋ ዮሴፍ ያየውን ህልም ነገራቸው። ፊታቸው በቅናት ጠቆረ። ከጊዜ በኋላ ከመጀመሪያው የበለጠ ሁለተኛ ህልም መጣ። በዚህ ጊዜ ፀሐይ፣ ጨረቃና 11 ከዋክብት ሁሉ ሲሰግዱለት ተመለከተ። ዮሴፍ ይህንን ህልም ለወንድሞቹ ብቻ ሳይሆን ለአባቱም ነገረው። ይህ ህልም ምንድን ነው? እኔ እናትህና ወንድሞችህ በፊትህ ልንሰግድልህ ነውን? ያዕቆብ ገሰጸው። ነገር ግን በህልሙ ተገርሞ ያሰላስለው ነበር። ወንድሞቹ ግን አላሰላሰሉም። ካባውን፣ ህልሞቹን፣ ራሱን ከእነሱ በላይ አድርጎ ለማየት የደፈረውን የዚህን ልጅ ትዕቢት አዩ። ስለዚህ ጥላቻቸው ስር ሰደደ። በጸጥታና በትዕግስት ጊዜያቸው እስኪደርስ ድረስ ጠበቁ። ከተወሰነ ጊዜ በኋላ የዮሴፍ ወንድሞች የአባታቸውን መንጎች ለማሰማራት ወደ ሴኬም ሄዱ። ስለ እነሱ ምንም ሳይሰማ ቀናት አለፉ። ያዕቆብም ተጨነቀ። ወደ ወንድሞች ሄደህ ያሉበትን ሁኔታ ተመልከት፣ ወሬያቸውንም አምጣልኝ አለው። ጉዞው ረጅም ነበር። ዮሴፍ ሲደርስ ሴኬም አልነበሩም። አንድ ሰው በሜዳ ሲዘዋወር አገኘውና ወደ ዶታይን እንዲሄዱ ነገረው። ዮሴፍም ምን እንደሚያጋጥመው ሳያውቅ ሄደ። ከሩቅ ተመለከቱት። እየቀረበ ሲሄድ ጥላቻቸው የበለጠ ከፍ አለ። ከመካከላቸው ህልም አላሚው መጣ። አንዱ አኩተመተመ። ቃላቶቹ እንደ እሳት አቃጠላቸው። ለዓመታት ስር የሰደደ ቂም፣ ለዓመታት አባታቸው በዚህ ልጅ ላይ ያለውን ፍቅር ሁሉ ሲያፈስ የተመለከቱት ሁሉ ግልጽ ወጣ። ዮሴፍን ስለ መግደል መነጋገር ጀመሩ። እንግደለውና ወደ ጉድጓድ ውስጥ እንጣለው፣ የዱር አውሬ በላው እንላለን። ህልሞቹ ምን እንደሚሆኑ እናያለን። ታላቅ ወንድሙ ሮቤል ግን በእጁ ላይ
ንጹሕ ደም እንዲኖር አልፈለገም። በኋላ ተመልሶ ዮሴፍን በስውር ለማውጣት ተስፋ በማድረግ ወደ ባዶ ጉድጓድ ውስጥ እንዲወረውሩት አሳመናቸው። ዮሴፍ አጠገባቸው ሲደርስ ያዙት፣ ካባውን ቀደዱ፣ ወደ ጉድጓድ ውስጥም ጣሉት። ጉድጓዱ ደረቅና ጥልቅ ነበር። ዮሴፍ በጨለማ ውስጥ ሆኖ ጮኸ። ወንድሞቹ ግን ምንም እንዳልተፈጠረ እንጀራቸውን ለመብላት ተቀመጡ። ከዚያም ተጓዦች ከሩቅ መጡ። እስማኤላውያን ነጋዴዎች ነበሩ። ወደ ግብጽ እያመሩ ነበር። ይሁዳ ተናገረ፣ ወንድማችንን ገድለን ደሙን ብንደብቅ ምን ጥቅም አለው? ለእስማኤላውያን እንሽጠው። ከሁሉም በላይ ወንድማችን የራሳችን ስጋችን ነው አለ። ሌሎቹም ተስማሙ። ከጉድጓዱ ውስጥ ጎትተው አወጡት። በ20 የብር ሳንቲሞች ሸጡት። ነጋዴዎቹ ወደ ደቡብ ይዘውት ሄዱ። አሁን ወደ ውሸቱ። ወንድሞቹ የፍየል ጠቦት አርደው የዮሴፍን ልብስ በደሙ ነከሩት። ልብሱን ወደ አባታቸው ይዘውት መጡና አሳዩት። ያዕቆብ ወዲያውኑ አወቀው። ፊቱ ገረጣ። ልብሱን በሐዘን ቀደደ፣ አለቀሰ። የልጄ ካባ ነው፣ ኃይለኛ አውሬ በልቶታል። ዮሴፍ ያለምንም ጥርጥር ተበልቷል። ለብዙ ቀናት አለቀሰ። ወንዶችና ሴቶቹ ልጆቹ ሊያጽናኑት ሞከሩ። ነገር ግን መጽናናት አልፈለገም። እስከ ዕለተ ሞቴ ስለ ልጄ እያለቀስኩ ኖራለሁ አለ። በግብጽ ዮሴፍ በድጋሜ ተሸጠ። በዚህ ጊዜ ለፈርዖን የጠባቂዎች አለቃ ለሆነው ጲጥፋራ ለሚባለው ሰው ነበር። ግብጽ ዮሴፍ ከሚያውቀው ነገር ሁሉ የተለየች ዓለም ነበረች። ሰማይ የሚደርሱ ግዙፍ ሐውልቶች፣ በዕጣንና በአባይ ወንዝ ሽታ የተሞላ አየር፣ የተለየ ቋንቋና የማያውቋቸው አማልክት። አሁን ዮሴፍ ንብረት ነበር፣ ዕብራዊ ባሪያ፣ ስም የሌለው፣ ቤተሰብ የሌለው፣ የወደፊት ተስፋ የሌለው። ወደ ጲጢፋራ ቤት ተወሰደ። እዚያም ዮሴፍ በአገልጋዮቹ መካከል መስራት ጀመረ። ነገር ግን ዮሴፍ ከሁሉ የተለየ ነበር። የተሰጠው ሥራ ሁሉ ምንም ይሁን ምን ይሳካለታል። የነካው ነገር ሁሉ ያብባል። ጲጢፋራ ይሄንን አስተዋለ። በዚህ ወጣት ዕብራዊ ላይ የማይታይ እጅ ነበር። የምታመልከውን አምላክ አላውቅም፣ ሞገሱ ግን በአንተ ላይ ነው። ከዛሬ ጀምሮ ሁሉንም ንብረቴን ትቆጣጠራለህ። ያለኝ ሁሉ በእጅህ ነው። ዮሴፍ ከባሪያነት ወደ መጋቢነት በአንድ የተሾመ። የጲጢፋራን አገልጋዮች፣ ከብቶች፣ እህል፣ ገንዘብ ሁሉንም አስተዳደረ። ጲጢፋራ ሁሉንም ነገር ለዮሴፍ አደራ ሰጥቶ በሁሉ ነገር ላይ ሾመው። በስደት ላይ እያለም ቢሆን እግዚአብሔር ከዮሴፍ ጋር ነበር። የአባቶቹን አምላክ አላሳዘነም። በጸጥታ ህልሞቹን አስታወሰ። የሚሰግዱ ነዶ፣ የሚያጎነብሱ ፀሐይ፣ ጨረቃና 11 ከዋክብት። እነዚያ ህልሞች እንዴት እንደሚፈጸሙ አያውቅም ነበር። የሚያውቀው የሰጠው አምላክ እንዳልተወው ብቻ ነበር። አንዳንዴ በባዕድ ሀገር ሞገስ አደገኛ ነገር ነው። እናም በጲጢፋራ ቤት ሁሉም ሰው ዮሴፍን በቀናነት አይመለከተውም ነበር። የጲጢፋራ ሚስትም ዮሴፍን ትመለከተው ነበር። ከቀን ወደ ቀን አይኖቿ በቤቱ ውስጥ ይከተሉት ጀመር። ፍላጎቷ ከአቅሟ በላይ ሆነባት። አንድ ቀን ቤቱ ጸጥ ባለበት ሰዓት ቀረበችው። ከኔ ጋር ሁን አለች። ዮሴፍ ወደ ኋላ ተመለሰ። ፊቷን እንኳን ሳይመለከት ጌታዬ ምንም አልከለከለኝም ከአንቺ ከሚስቱ በቀር። ታዲያ ይህንን ታላቅ ክፋትና ኃጢአት እንዴት አድርጌ በእግዚአብሔር ፊት እሰራለሁ አላት። ጉትጎታዋን አላቋረጠችም። በየቀኑ
በቃላት በእይታ በየዕለቱ ነዘነዘችው። ዮሴፍ ግን እምቢ አለ። በቻለበት ጊዜ ሁሉ ከሷ ጋር ብቻውን መሆንን አስቀረ። እሷ ግን ታጋሽ ነበረች። አንድ ቀን ከሰዓት በኋላ ሌሎች አገልጋዮች አልነበሩም። በመቀጠል ወደሱ መታ ልብሱን ያዘች። ከኔ ጋር ሁን አለችው። ዮሴፍ ሸሸ። ትቷት ከቤቱ ሮጦ ወጣ። ነገር ግን ልብሱ በእጇ ላይ ቀረ። እሷም ጨርቁን ይዛ በውርደትና በቁጣ መሃል ሆና አሰላሰለች። በሐሳቧ ካልተስማማ ሕይወቱን ታበላሸዋለች። ከዚያም ጮኸች። አገልጋዮቹ እየሮጡ መጡ። ሲደርሱ የዮሴፍን ልብስ ያዘች። ድምጿ በሐሰት ይንቀጠቀጥ ነበር። እነሆ ይህ ዕብራዊ አገልጋይ ባለቤቴ ወደ ቤታችን ቢያስገባው ሊያዋርደኝ መጣ። ከኔ ጋር ለመተኛት ሞከረ። እኔ ግን ጮኽኩ። ስጮህ ደንግጦ ልብሱን በአጠገቤ ትቶ ሄደ። በመቀጠል ባሏ እስኪመለስ ልብሱን ይዛ ጠበቀች። ጲጢፋራ ወደ ቤት ሲመጣ ተመሳሳይ ውሸት ነገረችው። ድምጿ ሰሎ፣ አይኖቿ በእንባ ተሞልተው ተረከችለት። የጲጢፋራ ቁጣ ከባድ ነበር። ሚስቱን ድጋሚ አልጠየቀም። ዮሴፍን እንዲያብራራም አልጠራውም። ወዲያው እርምጃ ወሰደ። ዮሴፍ ተይዞ ወደ እስር ቤት ተወረወረ። እስር ቤቱ የፈርዖን እስረኞች የሚታሰሩበት ቦታ ነበር። ከባዱ በር ከኋላው ተዘጋ። ዮሴፍ በድጋሜ ራሱን በጨለማ ውስጥ አገኘው። ኃጢአት ባለመስራቱ ተቀጣ። ትክክለኛውን ነገር በማድረጉ ሁሉንም ነገር አጣ። ሆኖም ግን እዚህም እስር ቤት ውስጥ ቢሆን እግዚአብሔር አልተወውም ነበር። በጲጢፋራ ቤት ውስጥ የነበረው ሞገስ ተከተለው። የእግዚአብሔርም ዓላማ ገና አልተጠናቀቀም ነበር። እስር ቤቱ ጨለማ ነበር። ዮሴፍ ግን ተስፋ አልቆረጠም። ታማኝነቱን አሳየ። ብዙም ሳይቆይ የእስር ቤቱ ጠባቂ የእግዚአብሔር እጅ በዚህ ሰው ላይ እንደነበረች አየ። ዮሴፍን በሌሎች እስረኞች ላይ ሾመው። በዚያ ቦታ ውስጥ የሚከናወነውን ነገር ሁሉ ይቆጣጠር ነበር። ከዚያም አንድ ሌሊት 2 አዳዲስ እስረኞች መጡ። የፈርዖን ጠጅ አሳላፊና የፈርዖን ዳቦ ጋጋሪ። ሁለቱም ሰዎች ንጉሱን ቅር አሰኝተው አሁን ዮሴፍ በሚኖርበት በዚያው እስር ቤት ውስጥ ዕጣ ፈንታቸውን እየተጠባበቁ ነበር። አንድ ቀን ጠዋት ዮሴፍ በሐዘን እንደተዋጡ አስተዋለ። ጠየቃቸው። ሁለቱም ህልም አይተው ነበር። የጽዋ አሳላፊው መጀመሪያ ተናገረ። በህልሙ 3 ቅርንጫፎች ያሉት የበሰለና ያፈራ የወይን ተክል ተመለከተ። ከወይኑም ጨምቆ ለፈርዖን በጽዋ አድርጎ ሰጠው። ዮሴፍም ተረጎመ። 3ቱ ቅርንጫፎች 3 ቀናት ናቸው። በ3 ቀናት ውስጥ ፈርዖን ወደ ሹመትህ ይመልሰሃል አለው። ከዚያም ዮሴፍ ወደፊት ተጠጋ፣ እንዲህም አለው፣ ወደ ሹመትህ ስትመለስ አስታውሰኝ፣ ለፈርዖን ንገርልኝ፣ እዚህ እስር ቤት ውስጥ ለመግባት የሚያበቃ ነገር አላደረኩም፣ አስወጣኝ አለው። የዳቦ ጋጋሪውም የጠጅ አሳላፊው ህልም በበጎ እንደተተረጎመ አይቶ ህልሙን መናገር ጀመረ። በህልሙ 3 የዳቦ ቅርጫቶችን ተሸክሞ ከላይኛው ቅርጫት ወፎች ከዳቦው ይበሉ ነበር ብሎ ነገረው። የዮሴፍ ፊት ተለዋወጠ፣ ህልሙንም ተረጎመለት። 3ቱ ቅርጫቶች 3 ቀናት ናቸው። በ3 ቀናት ውስጥ በሞት ትቀጣለህ አለው። ከ3 ቀናት በኋላ እንደ ህልሙ ትርጓሜ ሆነ። የጠጅ አሳላፊው ወደ ስራው ተመለሰ፣ ዳቦ ጋጋሪው ተገደለ። የጠጅ አሳላፊው ግን ወደ ሹመቱ ሲመለስ ዮሴፍን አላስታወሰውም፣ ሙሉ በሙሉ ረሳው። ከዚያም አንድ ሌሊት ፈርዖን ህልም አየ። በአባይ ወንዝ አጠገብ ቆሞ 7 ላሞች ከወንዙ ሲወጡ ተመለከተ። ጤናማ ወፍራምና የደለቡ ላሞች ነበሩ። ነገር ግን ከዚያ በኋላ 7 ሌሎች ላሞች ወጡ። አስቀያሚ
ደካማና የተጎሳቆሉ ነበሩ። እነዛ ቀጫጭን ላሞች ወፍራሞቹን ላሞች ዋጧቸው። ሆኖም እንደ በፊቱ ከሲታ ሆነው ቀሩ። ፈርዖን ተጨንቆ ነቃ። እንደገና እንቅልፍ ወሰደው። ለሁለተኛ ጊዜ ሌላ ህልም አየ። 7 የእህል እሸት በአንድ አገዳ ላይ ወጣ። ወፍራምና የተሞሉ ነበሩ። ከዚያም ሌሎች 7 ቀጭን በምስራቅ ነፋስ የተመቱ የእህል ራሶች። እነዚህም በቀሉና ጤናማውን እህል ዋጡ። ሲነጋ የፈርዖን መንፈስ ተረብሾ ነበር። በግብጽ ያሉትን አስማተኞችንና ጠቢባንን ሁሉ አስጠራ። ማንም ትርጉሙን ሊነግረው አልቻለም። ከዚያም የጠጅ አሳላፊው አስታወሰ። ወደ ፈርዖን ፊት ቀርቦ ህልሙን በእስር ቤት ውስጥ የፈታውን ዕብራዊ እስረኛና እንዴት እንደረሳው ተናዘዘ። ፈርዖንም ወዲያውኑ ዮሴፍን አስጠራው። ከእስር ቤቱ ውስጥ ዮሴፍን አወጡት። ልብሱን ለወጠ። ወደ ቤተ መንግስቱም ሄደ። ከዚያም በፈርዖን ፊት ቆመ። ህልምን መረዳትና መተርጎም እንደምትችል ሰምቻለሁ። ዮሴፍ አላመነታም። ይህ የሆነው በእኔ አይደለም፣ እግዚአብሔር ግን ለፈርዖን በደህንነት ይመልስለታል። ፈርዖን ለዮሴፍ ሁለቱንም ህልሞች ነገረው። ዮሴፍም በጥንቃቄ አዳመጠ። ከዚያም መናገር ጀመረ። ሁለቱም ህልሞች አንድ ናቸው። እግዚአብሔር ለፈርዖን ምን ሊያደርግ እንደሆነ ገልጾለታል። 7 የሰቡ ላሞችና 7 መልካም የእህል እሸቶች 7 በግብጽ ምድር እጅግ የበረከት ዓመታት ናቸው። 7 ቀጭን ላሞችና 7 በምስራቅ ነፋስ የተመቱ እሸቶች 7 ዓመታት ሲሆኑ ከጥጋቡ ዘመን ቀጥሎ የሚመጡ የረሃብ ዘመን ናቸው። ዮሴፍም ቀጠለ። ህልሙ 2 ጊዜ መሆኑ ነገሩ ከእግዚአብሔር የተቆረጠ በመሆኑ በቅርቡ ይፈጸማል። ከዚያም ዮሴፍ ሳይጠየቅ የመፍትሄ ሐሳብ አቀረበ። ፈርዖን በምድሪቱ ላይ አንድ ጥበበኛና አስተዋይ ሰው ይሹም። ከ7ቱ መልካም ዓመታት 1/5ኛውን ሰብስቦ ያከማች። ይህ ክምችት ግብጽን የረሃቡ ዘመን ሲመጣ ይታደጋታል። ፈርዖን አገልጋዮቹን ተመለከተ። ከዚያም ወደ ዮሴፍ ተመለሰ። በፍጥነት ወሰነ። እንደዚህ ያለ የእግዚአብሔር መንፈስ ያለበት ሰው ማግኘት እንችላለን? እግዚአብሔር ይህንን ሁሉ ስላሳወቀ እንዳንተ አይነት አስተዋይና ጥበበኛ የለምና አንተ በቤተ መንግስቴ ላይ ትሆናለህ። ሕዝቤም ለምታዛቸው ትእዛዝ ሁሉ ይገዛሉ። እኔ በዙፋኔ ብቻ ከአንተ የበለጥኩ ሆናለሁ አለው። ፈርዖን ቀለበቱን አውልቆ በዮሴፍ ጣት ላይ ያደረገው። ጥሩ ልብስ አለበሱት። በአንገቱ ላይ የወርቅ ሰንሰለት አደረጉለት። እንደ ሁለተኛ አዛዥ ሆኖ በሰረገላ ላይ ተቀምጦ ተጓዘ። ዮሴፍ በአንድ ወቅት በ20 የብር ሳንቲሞች ተሸጠ። በአንድ ወቅት በሐሰት ተከሶ በእስር ቤት ውስጥ ተረሳ። አሁን ነገሩ ሁሉ ተለውጦ በግብጽ በሁሉም ላይ ገዢ ሆነ። ዮሴፍ አሁን የ30 ዓመት ሰው ነበር። የካህን ልጅ የሆነችውን አስናትን ሚስት እንድትሆነው አጋባው። 2 ወንዶች ልጆችን ወለደችለት። ዮሴፍ የመጀመሪያውን ምናሴ ብሎ ጠራው፣ ሁለተኛውንም ኤፍሬም ብሎ ጠራው። ዮሴፍ እንደተናገረው 7 የጥጋብ ዓመታት መጡ። ምድሪቱ እጅግ ፍሬያማ ነበረች። ዮሴፍም እንደ የባህር አሸዋ እህልን አከማቸ። ከዚያም እነዚያ መልካም ዓመታት አበቁ። በምድር ላይ ረሃብ ሰፈነ። የተዘራው አላፈራም፣ ወንዞችም ደረቁ። በየአገሩ ያሉ ሕዝቦች መራብ ጀመሩ። ነገር ግን በግብጽ ምድር ምግብ ነበር። በዓለም ላይ ያሉ ሰዎች ሁሉ እህል ለመግዛት ወደ ዮሴፍ ይመጡ ነበር። ከነዚህም መካከል ከከነዓን የመጡ 10 ወንድማማቾች ነበሩ። በከነዓን ምድር ያዕቆብና ቤተሰቡ የረሃቡ ጫና እየተሰማቸው መጥቷል። እርሻዎቹ ምንም አላፈሩም። በጎተራዎቻቸውም ያለውን እህል ጨርሰዋል። ያዕቆብ በግብጽ እህል እንዳለ ሲሰማ ልጆቹን አንድ ላይ ጠራቸው። ለምን እርስ በርሳችሁ ትተያያላችሁ?
እንድንኖርና እንዳንሞት ወደ ግብጽ ወረዱና እህል ግዙ አላቸው። 10 ወንድማማቾች ወደ ደቡብ ጉዞ ጀመሩ። ነገር ግን ቢንያም የራሔል ሌላኛው ልጅ አብሯቸው እንዲሄድ አልፈቀደም። ወንድሞቹ ወደ ግብጽ ደርሰው እህልን ለሰው ሁሉ ወደሚሸጠው በምድሪቱ ፊት ገዥ ወደ ሆነው ወደ ዮሴፍ ቀረቡ። ማን እንደሆነ አላወቁትም። እንዴት ሊያውቁት ይችላሉ? ወደ ጉድጓድ የጣሉት ልጅ አሁን የግብጽ በፍታ ለብሶ ነበር። በአስተርጓሚ በኩል እየተናገረ የፈርዖንን ስልጣን ልብስ ለብሶ ነበር። ነገር ግን ዮሴፍ ወዲያውኑ አወቃቸው። ፊታቸውን አየ፣ ልቡ ጓጓ። ሆኖም ግን ማን እንደሆነ አላሳወቃቸው። ይልቁንም በክፉ አነጋገር ተናገረ። እናንተ ሰላዮች ናችሁ፣ የምድራችንን ድክመት ለማየት መጥታችኋል። ወንድሞቹ ከእርሱ ፊት መሬት ላይ ወደቁ። ለማስረዳት ቸኮሉ። አይ ጌታዬ፣ ምግብ ለመግዛት ብቻ ባሪያዎችህ መጥተዋል። እኛ ታማኝ ሰዎች ነን። ከከነዓን የመጣን የአንድ አባት ልጆች የሆንን 12 ወንድማማቾች ነን። ዛሬ ታናሹ ከአባታችን ጋር ነው፣ አንዱም የለም። ዮሴፍም አዳመጠ፣ የበለጠ ፈተናቸው። ታናሹን ወንድም ወደ ግብጽ በማምጣት ታማኝነታቸውን እንዲያረጋግጡ ጠየቀ። ትንሹን እስከምታመጡት አንዱ እስር ቤት ሆኖ ይቆያል። ስምዖንን መረጠ። ጠባቂዎቹ አስረውት ሌሎቹ እያዩት ስምዖን ወደ እስር ቤት ሄደ። የቀሩት ወንድማማቾች በአህዮቻቸው እህል ጭነው መመለስ ጀመሩ። ዮሴፍ ግን በድብቅ አገልጋዮቹ የእያንዳንዱን ሰው ብር በከረጢታቸው ውስጥ ደብቀው እንዲመልሱ አዘዘ። እስካሁን እየሆነ ያለው ነገር አልገባቸውም። ቀብረውት የነበረው ስራቸው ፊት ለፊት ሊጋፈጣቸው መቃረቡን አላወቁም። ወንድሞቹ ወደ ከነዓን ተመልሰው ለያዕቆብ ሁሉንም ነገር ነገሩት። ጨካኙ ገዥ ስምዖን ስለተያዘበት ክስና ቢንያምን እንዲያመጡ ስላዘዛቸው ትእዛዝ። ያዕቆብ አይሆንም አለ። ልጄ ከእናንተ ጋር አይወርድም። ወንድሙ ሞቷል እና እሱ ብቻውን ቀርቷል። ጉዳት ቢደርስበት ሽበቴን በሐዘን ወደ መቃብር ታወርዱታላችሁ አላቸው። ረሃቡ ግን በረታ፣ እህሉም አለቀ። ምንም ምርጫ አልነበረም። ይሁዳ ወደ አባቱ ሄዶ ቃል ገባ። ልጁን ከኔ ጋር ላከው፣ እኔም ስለ እርሱ ፋንታ ሆናለሁ። ወደ አንተ መልሼ ካላመጣሁት ለዘላለም ኃጢአቴን ይሸከማለሁ። ያዕቆብ ተስማማ። ከስጦታ ጋር ቢንያምን አስይዞ ላከው። ዮሴፍ ታናሽ ወንድሙን በመካከላቸው ሲያይ እንባውን መቆጣጠር አቃተው። በዚህ ጊዜ ከእነርሱ ዘወር ብሎ ወደ የግል ክፍሉ ገባ። ከዚያም ፊቱን ታጥቦ ተመለሰ። ስምዖንን ለቀቀው። ሁሉንም በቤቱ እንዲበሉ ጋበዛቸው። ወንድሞቹ በእድሜያቸው ቅደም ተከተል እንዲቀመጡ አደረገ። በመገረም ተያዩ። ይህ ግብጻዊ እንዴት ሊያውቅ ቻለ? ለቢንያም ከሌሎቹ 5 እጥፍ ምግብ ሰጠው። ዮሴፍ ምንም ሳይናገር ከክፍሉ አሻግሮ ተመለከታቸው። በማግስቱ ጠዋት አህዮቻቸውን በእህል ጭነው ሄዱ። ዮሴፍ ግን ለመጋቢው የግል የብር መጠጫ ዋንጫዬን የቢንያም ከረጢት ውስጥ አስቀምጡት ብሎ ነበር። ብዙም አልሄዱም። መጋቢው ደረሰባቸው። ስለምን መልካም ባደረግንላችሁ ክፉ መለሳችሁልን? የጌታዬን ጽዋ ለምን ሰረቃችሁ? ወንድማማቾቹ የሚለውን ማመን አቃታቸው። ሁሉም ካዱ። ጽዋው እኛ ጋር ከተገኘ ያ የተገኘበት ሰው ይሙት፣ የቀረነውም እኛ ባሪያዎች እንሆናለን አሉ። ፍለጋው ተጀመረ። መጨረሻ ላይ መጋቢው የቢንያም ከረጢት ጋር ደረሰ። የብር ጽዋው በማለዳ ፀሐይ ውስጥ እያበራ ነበር። የሚጠብቃቸውን ነገር እየፈሩ በጭንቀት ወደ ከተማው ተመለሱ። ዮሴፍ እየጠበቃቸው ነበር። ድምፁ ቀዝቃዛ ነበር። ምንድን ነው ያደረጋችሁት? እንደኔ ያለ ሰው እንደዚህ አይነት ነገሮችን እንደሚያውቅ አታውቁምን? ወንድሞቹ በፊቱ ወደቁ። ይሁዳ ድምፁ እየተሰባበረ ተናገረ። ምን እንላለን? እግዚአብሔር የባሪያዎችህን ኃጢአት ገልጧል። እኛ ሁላችንም ባሪያዎችህ ነን። ዮሴፍ ግን ራሱን ነቀነቀ። ጽዋው በእጁ የተገኘበት ብቻ ባሪያዬ ይሆናል።
የቀራችሁት ወደ አባታችሁ በሰላም ተመለሱ። ይሄ ፈተና ነበር። ዮሴፍን ጥለውት እንደሄዱ ቢንያምንም ትተውት ይሄዱ ይሆን? ይሁዳ ወደፊት ቀረበ። ታሪኩን ሁሉ፣ የአባታቸውን ሐዘን፣ ስለጠፋው ልጁ የገባውን ቃል ሁሉንም ተናገረ። ከዚያም ራሱ ባሪያ እንዲሆን ጠየቀ። እባክህ በልጁ ቦታ እንደ ባሪያህ እንድሆን ፍቀድልኝ። ወደ አባቱ ይመለስ። ልጁ ከኔ ጋር ካልሆነ እንዴት እመለሳለሁ? በአባቴ ላይ የሚመጣውን መከራ ማየት አልችልም አለ። ዝምታ ክፍሉን ሞላው። ዮሴፍ ከዚህ በኋላ መታገስ አልቻለም። የይሁዳ መልስ እስካሁን የሰራውን የዮሴፍን ጭንብል ዘልቀው ገቡ። በአንድ ወቅት ለባርነት እንዲሸጥ ሐሳብ ያቀረበው ወንድም አሁን ቢንያምን ለማዳን የራሱን ሕይወት አሳልፎ እየሰጠ ነበር። የሆነ ነገር ለውጧቸዋል። ፈተናው ተጠናቀቀ። ዮሴፍ ወደ ግብፃውያን አገልጋዮቹ ድምፁ እየተንቀጠቀጠ ሁላችሁም አሁኑን ውጡልኝ ታዘዙ። ክፍሉ ባዶ ሲሆን ወንድሞቹ ብቻ ቀሩ። ዮሴፍ መናገር ጀመረ። በጸጥታ ሳይሆን በታላቅ ድምፅ፣ በአዳራሹ ውስጥ የሚያስተጋባ ለቅሶ። ድምፁ ከግድግዳዎች ባሻገር ተሰማ። ወንድሞቹ በፍርሃት ደንዝዘው ቀሩ። ምን እየተፈጠረ እንዳለ እርግጠኞች አልነበሩም። ከዚያም ዮሴፍ በግብፅ ቋንቋ ሳይሆን በቋንቋቸው ተናገረ። እኔ ዮሴፍ ነኝ። አባቴ አሁንም በሕይወት አለ? ወንድሞቹ መልስ መስጠት አልቻሉም። በፍርሃት ሽባ ሆነው ተመለከቱት። ከጉድጓድ የወጣው ልጅ፣ የተሸጠው ህልም አላሚ፣ አሁን በፊታቸው በግብፅ ውስጥ እጅግ ኃያል ሰው ሆኖ ቆሞ ነበር። ዮሴፍ ፍርሃታቸውን አየ። እንዲቀርቡ ጠራቸው። አልተንቀሳቀሱም። እንደገና በቀስታ ወደ እኔ ቅረቡ ብሎ ጠራቸው። እየተንቀጠቀጡ ወደፊቱ መጡ። እኔ ወደ ግብፅ የሸጣችሁት ወንድማችሁ ዮሴፍ ነኝ። ነገር ግን አትጨነቁ፣ እናንተ አይደላችሁም ወደዚህ የላካችሁ፣ እግዚአብሔር ነው ሕይወትን ለማዳን ከእናንተ በፊት የላከኝ። ረሃቡ ገና 2 ዓመቱ ነው። ተጨማሪ 5 ዓመታት ይቀራሉ። እግዚአብሔር ቤተሰባችንን ለማዳን በመላው ግብፅ ላይ ገዢ ያደረገኝ። ስለዚህ ወደዚህ የላካችሁኝ እናንተ አይደላችሁ። በመቀጠል በብንያም አንገት ላይ ወደቀና አለቀሰ። ብንያምም ከእርሱ ጋር አለቀሰ። ከዚያም ዮሴፍ ወንድሞቹን ሳማቸውና አንድ ላይ ተላቀሱ። ያን ጊዜ አንደበታቸው ተፈታ። የዮሴፍ ቤተሰቦች የመምጣታቸው ዜና ወደ ፈርዖን ቤት ደረሰ። ፈርዖን ተደሰተ። ዮሴፍ አባቱንና ቤተሰቡን ሁሉ እንዲያስመጣ ነገረው። በግብፅ ምድር ምርጥ ቦታ ሊሰጣቸው ቃል ገባላቸው። ዮሴፍ ለወንድሞቹ ስንቅና አዳዲስ ልብሶችን በጋሪዎች ላይ አድርጎ ሰጣቸው። ለብንያም 300 የብር ሳንቲሞችና 5 ልብሶችን ሰጠ። ሲሄዱ ዮሴፍ ተመለከታቸው። ወደ ከነዓን ተመልሰው አባታቸውን አገኙ። መናገር ጀመሩ። ዮሴፍ በሕይወት አለ። እርሱ በግብፅ ምድር ሁሉ ላይ ገዥ ነው። ያዕቆብ ደነዘዘ። የሚሰማውን ማመን አልቻለም። ነገር ግን ዮሴፍ የላካቸውን ጋሪዎች ሲመለከት መንፈሱ ታደሰ። ነገር ግን ዮሴፍ የላካቸውን ሰረገላዎች ሲመለከት መንፈሱ ታደሰ። በቃ ልጄ ዮሴፍ አሁንም በሕይወት አለ። ከመሞቴ በፊት ሄጄ አየዋለሁ። ስለዚህ ያዕቆብ ከልጆቹ ከሚስቶቻቸውና ከልጆቻቸው ጋር ወደ ግብፅ ተጓዘ። በአጠቃላይ 70 ሰዎች። ዮሴፍ አባቱን ለማግኘት ተነሳ። ሲያየው አንገቱ ላይ ወድቆ ለረጅም ጊዜ አለቀሰ። የህልም አላሚው ህልሞች ሁሉም ተፈጽመዋል። ቤተሰቡ እንደገና ሙሉ ሆነ። የዮሴፍ ታሪክ እዚህ ላይ አበቃ። ግን ይህ ታሪክ ስለ ዮሴፍ ብቻ አይደለም፣ ስለኛ ነው። ምናልባት እርስዎ በታመኑባቸው ሰዎች ጉድጓድ ውስጥ ተጥለው ይሆናል።
ምናልባትም ሁሉንም ነገር በትክክል ሰርተው ሊሆን ይችላል። ነገር ግን ራስዎን በሰንሰለት ውስጥ አግኝተውት ሊሆን ይችላል። ምናልባት እየጠበቁ ተረስተው ሳይታዩ ቀርተው ህልሞቼ ይፈጸማሉ ብለው እያሰቡ ሊሆን ይችላል። የዮሴፍ ሕይወት ግን እግዚአብሔር ህመማችንን እንደማይረሳ ያስታውሰናል። እያንዳንዱ ጉድጓድ፣ እያንዳንዱ እስር ቤት፣ እያንዳንዱ መዘግየት እሱ በሁሉም ውስጥ እየሰራ እንደሆነ ይነግሩናል። ሌሎች ለክፋት ያደረጉትን ነገር እግዚአብሔር ወደ መልካምነት ይለውጠዋልና አንዳንድ ጊዜ አይደለም፣ ሁል ጊዜም ዮሴፍን የጠበቀው እግዚአብሔር ይጠብቀናል። ታሪኩን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ።